ሚዲያ ሼር ሰብስክራይብ ላይ ባባ ጋፊዎች የሚሉት ምንድነው? ቪዚት ሩዋንዳ የሚባለው ነገር ከሚቀጥለው የውድድር ዓመት ጀምሮ ልናየው አንፈልግም አሉ። ቪዚት ሩዋንዳ የሚባለው ነገር ከማሊያችን ላይ እንዲጠፋ እንፈልጋለን ነው ተቃውሞ። ስለዚህ የክለቡ ቦርድ ወይም በዚህ ጉዳይ ላይ ውሳኔ መስጠት የሚችሉት የክለቡ ባለስልጣናት ይሄ የመጨረሻው የውድድር ዓመት እንዲሆን ማድረግ አለባቸው። ስለ ገንዘብ አይደለም፣ ከገንዘብ በላይ ስለሆኑ ነገሮች ስንል ቪዚት ሩዋንዳ የሚባለው ነገር ከክለባችን ማሊያ ላይ እንዲጠፋ እንፈልጋለን አሉ እና ዛሬ በሚደረገው ጨዋታ ላይ ልክ አምበል ክርኑ ላይ የሚያስረው የአምበልነት ምልክት የሆነው ነገር አለ አይደለም። የቻሉትን ያህል የአርሰናል ደጋፊዎች ያንን አርም ባንድ ገዝተው ቪዚት ሩዋንዳ የሚለውን እንዲከልሉ ነው ጥሪ የቀረበው። ይሄ ነው አመዙ፣ ይሄንን ነው አንፈልግም የሚሉት። በነገራችን ላይ በቅርብ በተደረገ 2024 ላይ በተደረገ ጨዋታ የሩዋንዳው ፕሬዚዳንት ፖል ካጋሜ የአርሰናልን ጨዋታ አይተዋል። ስቴዲየም ገብተው ሰውየው የአርሰናል በጣም ደጋፊ ናቸው። ከዚህ ደጋፊነታቸው በመነሳት ነው ቪዚት ሩዋንዳ የሚለው መልእክት በአርሰናል ማሊያ ላይ እንዲተላለፍ አድርገዋል የሚባለው። እንግዲህ የምስራቅ አፍሪካ ሀገር ከተለያዩ የአውሮፓ ሀገራት ድጋፍ ከሚያገኙ የምስራቅ አፍሪካ ሀገሮች መካከል አንዷ ናት። ሰውየው ደግሞ ለ7ኛ ጊዜ የሀገራቸውን ምርጫ አሸንፈዋል ነው የሚባለው እና የመጨረሻው ምርጫን ሲያሸንፉ 98.8% የነዋሪውን ድምፅ አግኝተው ነው ያሸነፉት ይላል። እነ ሂውማን ራይትስ ዎች ደግሞ የለም ብዙ የመናገር ነጻነት በሌለበት መታፈን በበዛበት እነዚህ እሳቸው አሸነፉ የሚባሉት ምርጫዎች የምር በዲሞክራሲያዊ መንገድ የተደረጉና ዲሞክራሲያዊ በሆነ መንገድ የተገኙ የድል ውጤቶች ናቸው የሚል አይደለም፣ የአፈና ማሳያ ናቸው ይላሉ። አሁን ታዲያ የአርሰናል ደጋፊዎችን በድንገት ተነስተው ቪዚት ሩዋንዳ የሚለውን አሁን ለሰሜን ለንደን ጎዳና ላይ አንዳንድ ቢልቦርዶች ላይ ቪዚት ቶተንሃም በሚል ቀየሩት። ቪዚት ሩዋንዳ የሚለውን መልእክት ቪዚት ቶተንሃም የሚለውን ነገር እንዲተካው ማድረጋቸው ምንድን ነው የሚነግርሽ? ላንቺ የአርሰናል ደጋፊ ሆነሽ ማየት የማትፈልጊው ነገር ቢኖር ቶተንሃምን ነው። ማድረግ የማትመርጪው ነገር ቢኖር ቶተንሃምን ፕሮሞት ማድረግ ነው። ሩዋንዳን ፕሮሞት ከማድረግ ግን ይህንን ያህል የምንጠላውን ቶተንሃምን ፕሮሞት ማድረግ ይበልጥብናል ነው መልእክቱ። ይገባኛል ይላሉ ይህንን አመጽ እየጠሩ ያሉት፣ ይህንን ተቃውሞ እያሰሙ ያሉት አርሰናል ደጋፊዎች። ሚዲያ ሼር ሰብስክራይብ ላይ ባባ